ሆንላል የምትፈልጋትን ሴት ሆንላል ደግሞ ሆኝለታል አታውሪ ነበር ያላወራው ዝም ብየዋለሁ በቃ እሺ ነው ያለኝ ነገር ሁሉ እምቢ ብየዋለሁ አንድ ነገር እግዚአብሔር በቃ እምቢ ብየዋለሁ ከንደበት ይለሱ እምቢ ብያለሁ ለሁሉም እምቢ ነው ይሄ ደግሞ አይወድሽም አትቀጥሉም አብራችሁ አትቀጥሉም ቀጣይነት የላችሁም አይወድሽም አንቺ ሌላ ሰው ነው ያገባለሱ ሌላ በቃ የሚወዳትን ሊሆን ቂጡ ካለጠው የሚወዳትን ነው የሚያገባው አይወድሽም አይወድሽም አንቺ ብርሽን ለሱ ቀልቢ አንቺ ለሱ ቀልቢ እሱ ለዛች ይቀልባል ለእናትየውም ደግሞ እየሄደ የቡና መግዣ ይሰጣል አለቀ ምን ፈለሽ ከዚህ ሌላ ሻርሱ በቃ ምንም ማለት እኔም አገባለሁ አገር ምን ታገቢያለሽ አዎ ታገቢያለሽ ቆመሽ አቀሪም እሺ ከዛስ ግን አረ ደስተኛ ሆናለሁ ማለት አይቶኝ ማገባው ወንድ አሁን አንቺ እሱን አላናግርም ብሎ ካረጋዋለው ብለሽ ቃል ግዢ አላ ምን ሻርሱ ባል እኮ ግዴታ አይደለም ማለት ግዴታ ማግባት አይደልብሽም በባሎች ነው ደስታ የሚገኘው እንዴ አቃለሁ እኔ ማለት ማንንም ስለሌለኝ ነው ማንንም ከፈለገሽ ወደደሽ ነው ችግር የለውም ዲኪቷቸዋለሁ ግን ከጎኔ አንታልሽ አርሱ አልቅሽ መጥቶብሻል ባልቅሽ ነው ይወጣልሽ ይውጣ ከሚታፈን ይውጣ እንዴ አሁን ሌላ ሴት እኮ ልጇ ማግባቱን ማሰብ አትችልም እቺ ነው የምስልሽ ቆንጆ መድኃኒዓለም እንደው የኔ ወንድ ቪዲዮ እንዲመጣል እኮ ሌላ ወንድ የሚወድ አንቺ እኮ ይሄን የሚወድሽ ወንድ እኮ አለ ማሬ አርሱ ልክ ነሽ እኮ ግን እኔ አሁን ያወሩኛል ብዙዎች ግን እኔ አላወራም ማለት የሆነ ልጅ ነው በቃ አሁን አልፋታሽ ከበፊት ማለት ፈታሽ ነው ያለኝ የሆነ ልጅ አለ ዱባይ ነው የሚኖረው እዛ ነው የሚሰራው በቃ ተወኝ እሱን ደግሞ ያልፈልግም ተወኝ በቃ ተወኝ ከህይወቴ ይወጣልኝ አሉ ወዛ እንትን ነው ይላል በቃ እኔ ጓደኛ አለኝ ማለት ዳርኝ ብሎክ ነው ማድረግ እግዚአብሔር ብሎክ እንዳታረግኝ ያለኝ እሺ በቃ አላረጋም አልኩት ግን ዝም ብሎ በቃ ዝም ብሎ እንትን ይላል ዝም እኔ አልፈልግም አልኩት በቃ እኔ አልፈልግም ከእንግዲህ በኋላ ማንንም አልፈልግም አልኩት ይሄኛው ደግሞ በቃ ለኔ ተለጥፎ ቀረ ቤቱን የተለጠፈው ዱባይ ያልኩሽ ዱባይ የሚኖር እንዳለ ማረም ኮለከስከስናት እኮ አይደለም ይመጣሉ ያወሩኛል ማረም በቃ እኔ እግዚአብሔር በእርግጥ ማለት ነው በጣም አያለው ሰውን አያለው በጣም ነው ማየው ግን ሰውሩም ያወራሉ ግን ይመጣሉ በቃ እግዚአብሔርን ሳልፈልግ ነው የሚመጡት መቤቴን ነው ሳትፈልጊ በሩ ዝግባቸው በቃ መቆለፍ ነው ካልፈለግሻቸው ለምንድን ነው ከፍችላቸው ነው ግቡ ይያልሽ ሁሉም ብታይ ማለት ነው ሁሉም አሁን እንትን ኢንቦክስ እንዳለ የሞላ ነው ግን ዝም ነው ብለው አልመለስም ዝም እላለሁ ይሄኛውን ብቻ ነው የሆነ ጊዜ ነው ቆጣሪ ጋርሻል ብሎክ ሳይሆን በቃ እኔ ይቅርብ ከሱ ጋር ያለሽን ሪሌሽንሺፕ ታቆሚያለሽ አታቆም አቆማለሁ ካልፈለገኝ አቆማለሁ እኔም ከይገ የማይሆን ከሆነ አቆማለሁ በቃ ለምን አቆማለሁ እኮ በቃ አልፈልግሽም ተይኝ በማርያም እኔ አልፈልግሽም በቃ አለኝ ከዛ አልፈልገኝም ማለት ምን አድርጌት ነው በቃ አልፈልግሽም ማለት ነው ታዲያ ምን ፈለሽ ከዚህ በላይ ቆይ እኔ እየነገርኩሽ ራሱን ባፉ እየነገርሽ አንቺ እኮ ነሽ እንደማስሽ ተጠበቅሽበት ብርሽን እየሰጠሽ አርሱዬ አንቺ እኮ ሙጠምጥም ተደርጎብሽ ነው ጸልይ እስኪ ሁሉም እኮ ናቸው እኔ ላይ የሚዞሩት ማርያም ቤተሰብ ደግሞ የት እንደሄዱ የት ምን እንዳሉ አላውቅም እሷና እሱ መቼም ደስተኛ ሆና አትኖሩም ህይወቷን ሁሉ ነው ማበላሸው አሉ እሺ ብዬ ተቀመጥኩኝ ከዛም በቃ እሱና እሷ መቼም አንድ ላይ ሆኑ ይላሉ እሺ ብዬ ተቀመጥኩኝ ግን እኔ ለእግዚአብሔር ሁሉ ነገር የሚሆን በጣም ፈራው ማለት በሰው ሀገር ነገር እንዳለው ብዬ ፈራው በቃ እኔ ጫንቁኝ እኮ አያትሽ ናት እናትሽን እንደቀበርኩት አንቺንም ቀብራለሁ የሚሉት እነሱ አርጅቶ ነው ማለት ትልቅ ስለሆኑ በእድሜ ትልቅ ሰው እንደዚህ ማውራት ይወዳል ታያችሁ ኧረ ምንም የትልቅ ትንሽ አትወጣይ አክስቴም እንደዛ በቃ ሁሉም እኔን አይፈልጉም እሺ ብዬ ተውኩኝ አሁን አረብ ሀገር ከመጣሁ በኋላ ሚጣ ነው የሚሉኝ እና ሚጣ ማለት ጀመሩ ወይስ ከዛ እኔ አልፈልግም በቃ የሆነ ነገር እኔ ላይ ለማሴር ከኔ የሆነ የኔን ላብ ነው የሚፈልጉት የኔን ላብን ለማደንዘዝ ማለት ነው እሱን ሁሉ አውቃለሁ እያወኩኝ እንደከዛ ማኩረፍ ጀመርኩ ማልቀስ ጀመርኩ ነግረሽኝ እንኳን ማለት ነው ምን ሆነሽ ነው ከሌላ ጋር ማውራት ነው እንዴ አይ እንደዛ አይደል